ጆኒ በጣም ስትናደድ አፍር ላይ ቀርቦ የሚመጣው ስድብ ምንድነው? ሴዶ በጣም ታስገድለኛለህ። በእውነት ሴዶ ስል ግን ብሊፕ አርጊሽ ላይክ ሰው እንዳይሰማ ልጆች ምናምን ላይ ስለሚችሉ ኢንተርቪው ሴዶ የሚለውን ቃል ብለር አርጊው። ትምህርት ቤት ደግሞ እንደገና እንደዛ ብሎ እንዳይሰዳደቡ ነው ላይክ kids are mean these days። ያው ስለ ሀገረ ሰላም የሰራው ቪዲዮ አይቼ ነበርና በተደጋጋሚ ኮላውት አቅርቦልሃል። አንተ የሰጠው ምላሽ የለም። ለምንድን ነው? አንቺ ማታ ተኝተሽ አሪፍ እንቅልፍ ለመተኛት እየሞከርሽ ጆሮሽ ላይ ቢምቢ ጥዝ ሲል ምንድነው የምታደርጊው? ምን ታደርጊያለሽ አንቺ? በኔ ቦታ ብትሆኚ ቢምቢ ጆሮሽ ላይ ታባሪያለሽ ወይ? አጣጣለኝ ግን ቢምቢ መሆኑን አምናለች። እሺ አባረዋለሁ አለች። እሺ እኔ እሱን አላልኩም። ሰይዶ ወደዳችሁም ጠላችሁም ብለዋል። የፌስ ኦፍ ቀን ሰው እኔን ለማየት ነው የሚገባው እንጂ ጆኒን ለማየት አይደለም፣ ወይም ሌሎች ፋይተሮችን ለማየት አይደለም ብሎ ነበርና ለዚህ ምላሽ አልክ? ሴዶ ዲሉዥናል የሆነ ዓለም ውስጥ የሚኖር ግለሰብ ነው። በራሱ ዓለም ውስጥ ማለት ይመቸው በራሱ ብሎኬት የገነባት ዓለም ውስጥ ነው የሚኖረው። አይ ቲንክ ሜቢ የረሳው ነገር ይኖራል። ኢቲኤፍሲ1 የሚባል ነገር we don't need you ሴዶ the only reason you're here like I said ህዝቡን የትክክለኛ ፋይተር እና የኢንተርቴነር ልዩነት ለማስተማር ነው። አንተ ከተሰዋ በኋላ ኢቲኤፍሲ3 ላይ ኢቲኤፍሲ4 ፋይት አታረግም። this is going to be your first and last fight። አካል ጉዳተኛ አረጋለሁ ደግሞ አትራመድም። ከዚህ በኋላ የፋይት እድል አይኖርህም ሴዶ። enjoy this moment but don't think you're not replaceable. Every single person on this planet replace መደረግ ይችላል። be grateful for the opportunity you have. እሺ ጋይስ እናቀሳስር ነው። የዛሬ ግን ማቀሳሰር የደጋፊዎች ነው። ባቢና ዮያ ወይም ደግሞ ሁለት ዮናሶች ማለት ነው 1 ሚሊዮን ብር አስይዘዋል። ከባቢ እንጀምራለን። ምን ያህል በሰይዶ ብትተማመን ነው 1 ሚሊዮን ብር ያስያዝከው? መተማመን ሳይሆን የከፈለውን ዋጋ እናውቃለን። ስፖርት ላይ የቆየ ልጅ ነው እጅግ በጣም ያው ድንገት በዚህ 2 አመታት ውስጥ መጥቶ ያየነው አይደለም። ሶሻል ሚዲያ ያን ሲጀመር ጀምሮ ሴዶን የምናውቀው በስፖርቱ ነው። ኦሬዲ ፈኒ የሆነ ነገሮችን ቢሰጠንም ያንን ግን ኦሬዲ ቫይራል አልጎሪዝሙን ለመጠቀም ነው ብዬ ነው የማስበው። ብዙ ጊዜ እኛ በሱ እንቀልዳለን፣ ቫይራል ይወጣሉ፣ እሱ አድቨርታይዝ እየሰራ ይሸክላል። ግን ሪሊ በሆኑ ነገሮች ላይ ልጁን ስታይ ሰሞኑንም የሰጠውን ፕሪዲክሽን ብታይ ያኔ ኮነርና ማክስ የነበራቸውን ፕሪዲክሽን ብታይ ልጁ ምን ያህል ማቹርድ እንደሆነ በስፖርት ላይ ምን ያህል የቆየ ሰው እንደሆነ ከዛ ደግሞ ሶሻል ሚዲያ ላይ እኛን እያሳየ ያለው ነገር እየቀለደብን እንደሆነ ሙድ እያያዘብን እንደሆነ ይሰማኛል። ለዛም እኔ 100% ተረጋገጠ ማስተማመኛ ነው ያለኝ። ከፈራ ቼክ ለስተ ብራዘር የምትለው ነገር አለ ለዚህ አሁን ለተናገረው ነገር? እኔ የምለው ነገር የለም፣ ግን ጆኒ በጣም ይችላል። ከዚህ በፊት ያየናቸው ኢንተርናሽናል ውስጥ ሲጫወት ማይተነዋል። ችሎታ እንዳለው በሱ በጣም እተማመናለሁ 100%። ቼክ መመለስ ከፈለክ አንተ ራሱ መመለስ ትችላለህ። አሁን እድሉ ሰጣለሁ። ለለጌቹ ሰጣ። ይሄኛው ጥያቄ ማለት ነው ለሁለታችሁም ነው። ባይ ቻንስ ሰይዶ ቢሸነፍ ምንድነው የምትቀጣው? ቲክቶክ ላይ ቀጥታ ላይቭ ላይ ምንድነው የምትቀጣው? እኔ ራስ ልጋብዛችሁ ይዛል ከነገና ግን አይሸነፍም ነው ባይሆን ቢሆን ለሱ በማን ላይ ነው ገንዘብ እሱም ይቀጣል። አይ ባይሆን አሁን ሀቢባን ሜንሽን አድርጉና የዛ ቀን ጆኒ ተሸንፎ ብሩን ሲያጣ ሀቢባ ቤት ገንዘብ ተሰብስቦ እንዲመለስለት ሀቢባን ሜንሽን አድርጉ። ስለዚህ እርግጠኛ ነው ማለት ነው 100%። አራ ሴዶ እናቴ መስቀልም ደርሷል። ወደ 11 በሬ ገዝተን ነው ጉራጌ የምንሄደው። በለው ሴዶ ያሸንፋል ካልክ የሴዶ ደጋፊ ከሆንክ ጆኒ እንዴት ነው የምትገልጸው? ጆኒ ጎበዝ ልጅ ነው፣ ጎበዝ ነው። እኔ ግን ሴዶን ብያለሁ። አንተ አንድ ብር መሰለህ እንዴ? 1 ሚሊዮን ብር እኮ ነው። እሱ ነው ጆኒ ሰኝቶ ነው የሚሰማው። ታርቷለሁ። 1 ብር አይደለም 1 ሚሊዮን። ስፖርተኛ ነህ ትገባለታለህ። እንዲሁ ሁለታችን ግን የባለፈውን ስድብ አደግሞማ እኔ ኧረ እኔ አልሳደብም። ሰው ጥቃት ላይ ያደረከው ጥቃት ነው ማደርሰው። አሁን አንተስ ባይ ቻንስ ጆኒ ቢሸነፍ ምን እንደምትቀጣው? አንቺ ደስ ያለሽ ነገር ግጭ። ደስ ያለኝን ሰምታችኋል። እሺ ነው ሰው ባይዚ ሴዶን ሰው ስለማይወደው ይሁን አበሳጭቶታል። ኮብል እየጣለ 11 ክትፎ እየበላ የሆነ ጁስ 8 ምናምን ይጠጣል። 30 እንቁላል ይበላል። በዛ ሰው ጠልቶታል ታውቃለህ እንጂ አቅም አለው ነው
አቅም አለው። እሱን ደግሞ የሚያደርገው አውቆ ነው ልጁ። እኔ እንደዛ ነው የማስበው። አውቆ ነው የሚያደርገው። ኧረ ያምሻል እንዴ? እኔ አሁን አንድ የት ነው ምንድነው ማረገው? ምን ላይ ነው ኢንቨስት ማረገው? ምን ነው የጨነቀኝ? አልፈራህም? እንደ ጆኒ እንደሚያሸንፍ እርግጠኛ ነኝ። በጣም 100% በጣም ስለዚህ የፈለኩት ነገር ከሁለታችሁም የፈለኩትን ነው የምቀጣችሁ። ይቻላል። እኔ ካሸነፈው ነኝ። ላንቺ ማን ያሸንፋል? ማን ያሸንፋል? እኔ የለፋ ያሸንፍ። አይደለም ማቀዛዘር ብቻ አይደለም። እዚህ ጋር ትክክለኛ አቋምሽን ህዝቡ የሚስማ እኛም ማን ያሸንፋል? ለምሳሌክ ጋዜጠኛ ስትሆን ደጋፊ መሆን የለብህም፣ ስሜታዊ ትሆናለህ። ስለዚህ እኔ ማናቸውም ቢያሸንፉ እዛ ጋር ሪንግ ውስጥ የተገኘ ሰው በሙሉ ጎበዝ ነው ብዬ ስለማስብ ማናቸውም ቢያሸንፉ ደስ ይለኛል። ካሸነፈው ጎን ነኝ፣ ግን ይሄ ይታወቅልኝ። ካሸነፈው ጎን ሳይዶ ደጋፊዎችም እንደምታስተላልፍላቸው መልኩ ለሴዶ ደጋፊዎች ሳይሆን ለሴዶ ነው። ሴዶ በጣም ነው የምወደው፣ አድናቂው ነኝ። ሴዶ በጣም ነው የምወደው። ሲሪየስሊ በጣም ይመችኛል። ያራዳ ልጅ ይመች፣ በርታ፣ ጠንክር። ግን 1 ሚሊዮን ብር ያው ምርጥ አቀሳሳሪት እንደሆንኩ ይታወቃል። ብራንድ ኔም ነው ይዤ የመጣሁት። ቀላል የሚመስል ግን ትልቅ ስራ የተሰራበት ትላለህ። ሶ ቻሌንጅ ተሰጥቶኛል። የ70 ፕሮ ማክስ እንዲገዛልኝ። ማን ነው ስልኩ? ጌች ጌታቸው ሲባል አረ ስታት ጌቾ ምን ይሄ እንዴ ካልሰጣ ነገር እኔ ገዝቼ ልስታ። አረ በቃ እንዴ ስታት የምን ቻሌንጅ ምናምን ቻሌንጅ ነው። በቃ ምንድነው ያለሽ? ቻሌንጁ ምንድነው? 150 ሺህ አስገቢው የኢቲኤፍሲ ፔጅ ራሱ 150 ሺህ አስገቢው ነው ያለው። አምፖል አድርጉት፣ ፎሎ አድርጉት ይሄንን አካውንት። ፎሎ ካደረግሽ ብቻ ነው የሚሰጠው? ፎሎ ካደረገ ብቻ ነው የሚሰጠው። ስንት ቀን ነው የቀረው? በማንኛውም ቀን ዛሬ ከተደረገ ዛሬ ይሰጠኛል። በእውነት ኦኬ። የቀን ሊሚት የለውም። ፎሎ አድርጉት ይሄንን አካውንት ፎሎ አድርጉትና ሀኒያ ምርጧና ብቸኛዋን ወንዲ የመጀመሪያው እኮ ናት በሴቶች ራሱ ኒውስ ታዲያ የመጀመሪያው። ከዛ ደግሞ አሁን ቀሰስር ላይ አንደኛ ይገባታል። ይሰጣት በቃ ፎሎ አድርጉላት። ምን ትላለህ አንተ? ይሰጣት የምር ሲያንሳት ነው። ገች እባክህ ሲያንሳት ነው። መኪና ነው አሁን ኢቲኤፍሲ ሲያልቅ ኢቲኤፍሲ ስሪ ቻሌንጁ መኪና ነው ላንቺ መሆን ያለበት። ለምን መሰለ? ሰፈሯን አውቀዋለሁ ኬትና የት መታ እያቀሳሰረች እንደሆነ። እቺ ልጅ በራይድ የምታወጣው ወጪ ብታጠራቅመው እኮ ለሱ የአይፎን 17 ቻሌንጅ ሰጥ ነበር። አይ ኖ ስለዚህ ኢቲኤፍሲ ስሪ ላይ መኪና ቻሌንጅ ለሱ ይገባታል። ይገባል ብለሽ ጻፉት። ፈልጊው ነው ትላለህ። ከፍላን ነው